ሃይ ኤቭሪዋን የ2026 የዓለም አትሌቲክስ ክሮስ ካንትሪ ሻምፒዮንሺፕ በአሜሪካ ፍሎሪዳ ታላሃሲ ተካሂዷል። ይህ ውድድር ከ30 ዓመታት በኋላ ነው ወደ አሜሪካ የተመለሰው። ለረጅም ጊዜ በአሜሪካ ሀገር ተካሂዶ አያውቅም ነበረ የዓለም ሀገር አቋራጭ ውድድር። በዚህ ውድድር ላይ የኢትዮጵያ የወንዶችና የሴቶች ሲኒየር ቡድን በሁለቱም የወርቅ ሜዳሊያ አሸናፊ ሆነዋል። ይህም ታሪካዊ ድል ነው። ይህ ታሪካዊ ድል የአትሌቶችን ጥልቀት እና ኃይል ያሳያል። በዚህ ሻምፒዮና ላይ በድምሩ 485 አትሌቶች በውድድሩ ተሳትፈዋል። እነዚህ አትሌቶች ከ52 ሀገሮች ነው የመጡት። ውድድሩ በአዋቂዎች፣ በጁኒየር እና በሚክስድ ሪሌ ተካሂዷል። በሚክስድ ሪሌ 4 አትሌቶች ተሳትፈዋል፣ 2 ወንድና 2 ሴት እና እነዚህ አትሌቶች እየተፈራረቁ ነው የሚሮጡት። እያንዳንዱ አትሌት 2 ኪሎ ሜትር ዙር ይዞራል። በዚህ ውድድር ላይ የኢትዮጵያ አትሌቶች የተሳተፉት ወገን አዲሱ፣ ሚልኬሳ ፈቃዱ፣ ገላ ሀምበሴ እና ሂሩት መሸሻ ናቸው። እናም በዚህ ውድድር ላይ ሂሩት መሸሻ አንከር ሯጭ ነበረች። የመጨረሻውን ዙር ነው የሮጠችው። እናም ጥሩ ስትራቴጂን የተጠቀሙት፣ ምክንያቱም ሂሩት የ1500 ሯጭ ነች እና ፈጣን ነች እና የመጨረሻውን ዙር ሂሩት መጨረሷ ምንድነው ለውጤቱ ጥሩ ነው። ምክንያቱም ፈጣን ስለሆነች ይዘውት የመጡትን ውጤት ያስጠብቃሉ ማለት ነው። በብዛት የሪሌ ውድድር ደረጃው ይለያያል። በየዙሮቹ አንዱ ቀድሞ ሊመጣ ይችላል፣ በሚቀጥለው ላይ ደግሞ ሊቀደም ይችላል እና የመጨረሻውን ፈጣን ሯጭ ማድረግ በጣም ጠቀሜታ አለው። ምክንያቱም ይዘውት የመጡትን ሌሎቹ አትሌቶች ይዘውት የመጡትን ውጤት አስጠብቆ የማስቀጠል አቅም አለው እና ሂሩት መሸሻ ያንን በብቃት ነው የተወጣችውና በሶስተኛ ደረጃ አጠናቃ የነሐስ ሜዳሊያ አግኝታለች። በጁኒየር የሴቶች 6 ኪሎ ሜትር ማርታ አለማየሁ ድንቅ ብቃት በማሳየት የወርቅ ሜዳሊያውን አሸንፋለች። ማርታ ባክ ቱ ባክ በማሸነፍ የሻምፒዮና ታይትሏን አስጠብቃለች። በዚህ ውድድር ላይ ወሰኔ አሰፋ በሁለተኛ ደረጃ በማጠናቀቅ የብር ሜዳሊያ አግኝታለች። የኔልሽ ሽመክት በ5ኛ ደረጃ ነው ያጠናቀቀችው። በዚህ ውድድር ላይ ሶስቱም አትሌቶች ያመጡት ውጤት የቡድን አሸናፊ የሚያደርጋቸው ቢሆንም ግን ለቡድን አሸናፊ ለመሆን 4 አትሌት ያስፈልጋል። እናም የኢትዮጵያ አትሌቶች በዚህ ውድድር ላይ የተሳተፉት 3 አትሌቶች ብቻ ናቸው። ይህም እንግዲህ የሆነበት ምክንያት በቪዛ ችግር ምክንያት 3 አትሌት ብቻ ነው የተሳተፈው። እናም ከቡድን ውድድር ውጪ ሆኗል። 3 አትሌት ብቻ በማሳተፍ ቢያንስ የቡድን ውድድርን ለመወዳደር 4 አትሌት ያስፈልጋል። እናም የአራቱ አትሌቶች ነው ውጤት ካልኩሌት የሚደረገው። 3 አትሌት ብቻ ነው ያሳተፍነው እንጂ በዚህ ባላቸው ውጤት እነዚህ 3ቱ ባመጡት ውጤት የቡድን አሸናፊ ራሱ መሆን ይቻል ነበረ ማለት ነው። ግን ግዴታ 4 አትሌት መኖር አለበት። በዛ ምክንያት የቡድን ወርቅ ሜዳሊያውን አተናል። እንዲሁም በወንዶች በተመሳሳይ በጁኒየር 1 አትሌት ብቻ ነው የተሳተፈው፣ እንደዚሁ በቪዛ ችግር ምክንያት። በወንዶች አዋቂ 10 ኪሎ ሜትር ውድድር ኢትዮጵያ የቡድን የወርቅ ሜዳሊያ አሸንፋለች። በዚህ ውድድር ላይ በሪሁ አረጋዊ፣ ታደሰ ወርቁ፣ ቢኒያም ማሪ እና ንብረት ክንዴ 4 አትሌቶች ለቡድኑ ውጤት አስገኝተዋል። እናም አትሌቶቹ በጣም ጠንካራ
ፐርፎርማንስን ያሳዩት፣ ድንቅ ብቃትን ያሳዩት። በዚህ ምክንያት ይህን ውድድር በበላይነት በቡድን አሸንፈዋል። በዚህ ውድድር ላይ በግል በሪሁ አረጋዊ ሁለተኛ በመውጣት የብር ሜዳሊያ አግኝቷል። በሪሁ አረጋዊ ከፍተኛ ፉክክር አድርጎ ነው ከኬንያዊው አትሌት ጋር የሁለተኛ ደረጃን ያገኘው። ዩጋንዳዊው ጃኮብ ኪፕሊሞ በአንደኝነት በመውጣት በግል ወርቅ ሜዳሊያ አሸንፏል። ጃኮብ ለሶስተኛ ጊዜ በተከታታይ አሸናፊ ይሆናል በክሮስ ካንትሪ ታይትል በዚህ ርቀት። እንዲሁም በአዋቂ ሴቶች የ10 ኪሎ ሜትር ውድድር ኢትዮጵያ በተመሳሳይ ልክ እንደ ወንዶቹ የወርቅ ሜዳሊያ አግኝታለች በቡድን። በዚህ ውድድር ላይ ሰናይት ጌታቸው በግል ሶስተኛ ደረጃ በመውጣት የነሐስ ሜዳሊያ አግኝታለች። በዚህ ውድድር ላይ አሳየች አየችው፣ አለሽኝ ባወቀ እና ዓለም ጻድቅ ከሰናይት ጋር በመሆን ለዚህ ቡድን አሸናፊነት ትልቅ አስተዋጽኦ አድርጓል። ጠንካራ ፉክክር፣ ድንቅ ብቃት በማሳየት ለኢትዮጵያ የቡድን በአዋቂዎች አሸናፊ ሆነዋል ማለት ነው። በዚህ ውድድር ላይ የኢትዮጵያ ቡድን ከዓለም በሁለተኛ ደረጃ በ7 ሜዳሊያ ጨርሷል። 3 ወርቅና 2 ብር 2 ናስ በማግኘት ማለት ነው። እና ይህ በጣም ድንቅ ውጤት ነው። እናም የኢትዮጵያ አትሌቲክስ ቡድን በዚህ የዓለም ክሮስ ካንትሪ ውድድር ላይ ድንቅ ውጤት አምጥተዋል። ጥሩ ውጤት አምጥተዋል። ከባለፈው ቶኪዮ የዓለም አትሌቲክስ ሻምፒዮንሺፕ አንጻር ሲታይ አሁን በአጭር ጊዜ ውስጥ በጣም የሚደነቅ ውጤት ነው ያመጡት። ይህም የሆነበት ምክንያት በእድል ሳይሆን በተግባር ስራ ስለሰሩ ነው። የአሰራር ሲስተማቸውን ስላስተካከሉ ነው። እነዚህ አትሌቶች የመጡት የተመረጡት እዚህ ውድድር ላይ የተካሄደው የተሳተፉት በትክክለኛ ብቃታቸውን የመጡት ናሽናል ትራያል ተደርጎ ብቃት ያለው አትሌቶችን የመረጡት በአግባቡ ማለት ነው። እና እነዚህ አትሌቶችን ጥሩ ስልጠና ሰጥተው ጥሩ ምክር ሰጥተው ነው ለዚህ ያበቋቸው እና በፊት ከሚደረገው ሲስተም የተለየ ነው እና እንደዚህ አይነት ሲስተም በሚጠቀሙበት ሰዓት ላይ ብቃት ያለውን አትሌት ነው ይዘው የሚሄዱት። ብዙ ነገሮችን ይጠቅማል ይሄን ማድረግ ማለት ነው። እንደዚህ ናሽናል ትራያል ማድረግ በዚህ መልኩ መቀጠል ማለት ነው። ምክንያቱም አሁን ባለፈው ትራያል ላይ የተሸነፈ አትሌት ወይም ደግሞ ድሉን ያላገኘ አትሌት ለሚቀጥለው ውድድር ጠንክሮ ይሰራል ማለት ነው። ለማሸነፍ ጠንክሮ ይሰራል ማለት ነው። ፉክክር ያደርጋል። ያኛው ሌላውን አትሌት ለማሸነፍ ጠንክሮ ፉክክር አድርጎ ይሰራል ማለት ነው። በዚህ ምክንያት አትሌቲክሱ ያድጋል፣ ፉክክሩ ያድጋል ማለት ነው። ብዙ ተተኪ አዳዲስ አትሌቶችንም ይፈጥራል። ፍትሃዊም ነው እንደዚህ ለሁሉም። አሁን ይሄ ትራያል ሲደረግ ከሁሉም ከሀገሪቱ ክፍሎች የተውጣጡ አትሌቶች ናቸው። ለሁሉም እድል ተሰጥቷል ማለት እና ብቃት ያለውን ነው ይዘው የመጡት እና ታዋቂ የነበሩት በወርልድ አትሌቲክስ ሻምፒዮንሺፕ ላይ ራሱ የተሳተፉት ለምሳሌ መዲና ኢሳ፣ ጽጌ ገብረሰላማ፣ ፎቴን ተስፋዬ ተሳትፈዋል እዛ ናሽናል ትራያል ላይ። ግን ይሄንን እዚህ ቡድን ውስጥ አልተካተቱም። ማሸነፍ ወይም ደግሞ ውጤቱን ማምጣት አልቻሉም። ትራያሉን ማለፍ አልቻሉም። በዛም ምክንያት ብቃት ያላቸው ልጆች ተመርጠዋል አሁን እዚህ ቡድን ላይ ማለት ነው። እና በዛው መሰረት እነዚህ የተመረጡት ልጆች እዚህ ላይ ጥሩ ውጤት አምጥተዋል እና በዚህ መልኩ ነው መቀጠል ያለባቸው ማለት ነው። እንዲሁም በተጨማሪ ይህን ውድድር ማድረግ ቲሙን ያጠናክራል፣ እንደዚህ አይነት ትራያል ማድረግ ማለት ነው። ምክንያቱም እነዚህ የሚመረጡት አትሌቶች አንድነት እንዲኖራቸው ያደርጋል። ምክንያቱም አትሌቶቹ ይህን እርን ያደረጉት ይህን ስፖርት እርን ያደረጉት ተፎካክረው ነው እና እርስ በርሳቸው ይከባበራሉ፣ አንድነት ይኖራቸዋልና ለቡድን ይሰራሉ ማለት ነው። እና የመጡት በብቃታቸው ነው እና ኮንፊደንስ ይኖራቸዋል፣ በራስ መተማመን ይኖራቸዋል፣ ኃላፊነትንም ይወጣሉ ማለት ነው። እና ለቡድኑም አንድነት ይኖራል ማለት ነው።
እናም የኢትዮጵያ አትሌቲክስ ፌዴሬሽን የጀመረው አካሄድ በጣም ጥሩ ነው፣ የሚያስመሰግነው ነው። በዚሁ ይቀጥል።